بعد فيا إخوة الإيمان أحييكم بتحية الإسلام الخالدة قائلا السلام عليكم ورحمة الله وبركاته ثم أما بعد فعنوان المحاضرة لا تحزن بسم الله الرحمن الرحيم يا زججت رئيس لا تحزن يميلي هنال أتزن أيزن أتكز أتجنك ቁረይሾች ነብዩን ሰለላሁ ዐለይሂ ወሰለምና አቡበክርን ሊያዩዋቸውና ሊያድኗቸው ሊገድሏቸው የሚችሉበት እድል ተመቻችቶ ሳለ አቡበክር ተጨንቀው ለነብዩ ሰለላሁ ዐለይሂ ወሰለም አለቀልን ለኔ እንኳን ግድ የለኝም እርሱን እንጂ አላህ መልእክተኛ ብለው ጭንቀታቸውን ነብዩ ሰለላሁ ዐለይሂ ወሰለም ሲረዱ አላህ Subhanahu Wa Ta'ala በሱረቱ ተውባ እንደሚናገረው لا تحزن إن الله معنا አሉ ነብዩ ሰለላሁ ዐለይሂ ወሰለም لا تحزن አትጨነቅ አትጠበብ إن الله معنا አላህ ከኛ ጋር ነው አላህ ይጠብቀናል አላህ ይንከባከበናል ብለው ነብዩ ሰለላሁ ዐለይሂ ወሰለም ባልደረባቸውን አቡበክርን አበሰሩት ነብዩላህ ሙሳ ዐለይሂ ሰላም ፍርዓውን ከባልደረቦቹ ካጋሮቹ ከወታደሮቹ ጋር ሆኖ እያሳደዳቸው ባለበት ጊዜ ነብዩላህ ሙሳ ተከታዮቻቸውን ሙእሚኖቹን ይዘው ሲሸሹ ከፊታቸው ባህር ተጋረጠ እና ለሙድረኩን ያአላህ መልእክተኛ ሙሳ ሆይ ተደረሰብን አለቀልን አበቃልን ጨረሱን ብለው ጭንቀታቸውን ሲገልጹላቸው ከላ ኢነ ማዕየ ረቢ ሰየህዲን አሉ ሙሳ አይደለም በፍጹም እናንተ እንደምታስቡት አይደለም ኢነ ማዕየ ረቢ ሰየህዲን ጌታዬ ከኔ ጋር ነው ሰየህዲን ይመራኛል ምን ማድረግ እንዳለብኝ ይጠቁመኛል ሲሉ አበሰሯቸው ኢብራሂም አለይሂ ሰላም ጣዖት በመሰባበራቸው ወደ ተውሂድ በመጣራታቸው በጊዜው የነበረ መንግስት ሰዎችን አዞ አስተባብሮ ኢብራሂም በጣዖቶቹ ስለተጫወተ ስለተሳለቀ በአምላኮቻችን አጸያፊ ነገር ስለሰራ መቃጠል አለበት ብለው ወስነው ነበልባሉ ከፍተኛ የሆነ ሙቀቱ በጣም አስጊ የሆነ እሳት ተቀጣጥሎ ኢብራሂም በወንጭፍ ተደርገው ወደዛ እሳት ሊወረወሩ ሲሉ ተራሰው ቢሆኑ ያዝኑ ይጨነቁ ይተክዙ ነበር ግን ኢብራሂም የአላህ Subhanahu Wa Ta'ala መልእክተኛ ናቸው ሙወሂድ ናቸው ምን አሉ حسبي الله ونعم الوكيل አላህ በቂ ነው አላህ ጠባቂ ነው ونعم الوكيل ይህ ይጠብቀኛል ያልኩት አካል ይንከባከበኛል ከችግር ያወጣኛል ያልኩት አካል አላህ ምንኛ ያማረ ነው ብለው አሉ ይሄ እንዲህ ያለው ተወኩላቸው እንዲህ ያለ መተማመናቸው ፈረጅና መጣ ፍትህና መጣ ድልና መጣ አላህ Subhanahu Wa Ta'ala ቃልን አስተላለፈ ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አንቺ ሳት ሆይ በኢብራሂም ላይ ሰላም ያለሽ ቀዝቃዛ ሁኚ በጣም ማትቀዘቅጂ እማታቃጢ ሰላም ሁኚ ብሎ አላህ Subhanahu Wa Ta'ala አዘዘ አላህ ሲፈልግ ያዛል ይሆናል ያ ነገር اذا يا اخي لا تحزن يا اختاه لا تحزني بعد الجوع شبع كرهب በኋላ ጥጋብ አለ አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካው ነገር ያገኛል እንቅልፍ ቢያጣ ከዛ በኋላ ይተኛል የታመመ እንደሆነ አፊያ ያገኛል ዳይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል እድሉ አለ ታስሮ ከሆነም ይፈታል ስለዚህ አትዘን ከጨለማ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል المرض يزول በሽታም ካለ ያ ይወገዳል በበሽታም ሚሰቃይ ካለ ሐሉ ይቀየራል ወንጀል ካለ አላህ ይምረዋል استغفر ربك
ደይን ካለህ ይወጣል ኢንሻአላህ لا تحزن አንድ ሰው እንዳይተክዝ እንዳያዝን እንዳይጨነቅ ስራ እንዳይተው እንዳያለቅስ ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ የመጀመሪያው ኢነ መዐል ዑስሪ ዩስራ የሚል ነው የአላህ Subhanahu Wa Ta'ala ንግግር ነው ኢነ መዐል ዑስሪ ዩስራ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ ፍትህ አለ ተድላ አለ ስለዚህ ስለ ዑስሩ አታልቅስ የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል መከረነው አልመከር ያለ ጠማማ ካለ ኢንሻአላህ አላህ ይመራዋል በበሽታ የሚሰቃይ ካለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል ከበሽታ ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል መብራት ይመጣል አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል ስለዚህ ሌሊት ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አብስረው በረሃ ውስጥ ገባህ ተራመድክ አላልቅልህ አለ በረሃው ረዘመብህ ግን ዓለምን አላህ እንዲህ ነው የፈጠረው ከበረሃ በኋላ ለምለም ቦታ ረግረግ ቦታ በውሃ የተሞላው ጥላ ያለው ዛፍ አለ ያንን አስብ የሆነ ገመድ ጠበቀብህ ሁኔታዎች ሁሉ ወጥረው ያዙ ምን ገመዱ ቢጠብቅ እንደሚበጠስ ደግሞ አስብ ያ ነገር ይፈታል ኢንሻአላህ ስለዚህ ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል ኸውፍ ስጋት እንዳለ ሁሉ አምን ደግሞ አለ መረበሽ እንዳለ ሁሉ መረጋጋትም አለ ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ ሙደ በصرك አይንህን ከግርግዳ በስተጀርባ ወዳለው ነገር ረዘብ አድርገህ ተመልከት احسن الظن بالله አላህ እንዲያረጋኛል ከዚህ ጭንቀት ያወጣኛል ከዚህ ችግር ያወጣኛል ይገላግለኛል ፈትህ ይመጣል ጥሩ ነገር ይመጣል ተድላ ይመጣል ብለህ አስብ ረጃ انتظار الفرج በአላህ Subhanahu Wa Ta'ala ላይ መተማመን አላህ እንዲያደርግልኛል ብሎ ማለት መጠበቅ ዒባዳ ነው ረጃ ይባላል አላህ ደግሞ አንድ ነገር ባለበት ሁኔታ አያዘልቀውም ኩለ يوم هو في شأن አላህ Subhanahu Wa Ta'ala በእያንዳንዱ ቀን ነገሮችን ይገለባብጣል አላህ ስራዎችን ይሰራል ዩኑስ ኢብኑ መታን እንመልከት አለይሂ ሰላም አሳ ነባሪ ዋጣቸው ጨለማ ነበር አንድ ጊዜው ባህር አለ ሁለተኛ ጨለማ የአሳው ሆድ አለ ሶስተኛው ጨለማ እዛ ውስጥ ሆነው ግን ተስፋ አልቆረጡም ሐዘን አልገባቸውም አልተከዙም አላህን በማስቆጣታቸው እንጂ በሁኔታው አልተከፉም من قالوا كن لا إله إلا أنت سبحانك إني كنت من الظالمين لا إله إلا أنت جيتاي هوي يالا فقاده متاو إيه درسبين إيه አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም ሱብሃንክ አንተ ጥራት የተገባህ ጌታህ ነህ إني كنت من الظالمين ያለ ፍቃድህ እንዲ በማድረጌ ራሴን ነው የበደልኩት ብለው አሉ فجاء الفرج فرج መጣ አሳው የባህር ዳርቻ ላይ ተፋቸው አላህ Subhanahu Wa Ta'ala መረጣቸው ተንከባከባቸው ስለዚህ ያ اخي ተስፋ አትቁረጥ ያእሳት ታደርግ ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች لا تيأسوا من روح الله بلو مكر سطو كالله سبحانه وتعالى رحمة اذنت تسفى تقرط الله يمراتشوال سلازي يأس اندهاش انزعاج تسفى مقرط مازن متكز مسبابر آياس فلقم وصح عنه عليه الصلاة والسلام نبي صلى الله عليه وسلم من يلالو اعلم أن النصر مع الصبر وأن الفرج مع الكرب وأن مع العسر يسرا واعلم أن النصر مع الصبر دل ميمتاو
ድል መቀዳጀት የሚገኘው صبر ሲደረግ ነው وان الفرج مع الكرب فرج የሚመጣው ፍትህ የሚመጣው فرج نصر የሚመጣው ከከርብ ጋር ነው ከመጨነቅ ከመጠበብ ጋር ነው ሰሂረት عيون የተወሰኑ አይኖች እንቅልፋጡ አይን ኮርኒስ ሲቆጥር ያድራል ሰሂረት عيون የተወሰኑ ከፊል አይኖች እንቅልፋት ተዋደሩ ወናመት عيون ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ እነኛ እንቅልፍ ያጡት አይኖች ግን في شؤون تكون او لا تكون ወይ በሚሆን ነገር ነው በሚሳካ ነገር ነው او لا تكون ወይ በማይሳካ ነገር አያውቁትም يا اخي ان ربا كفاك ما كان بالامس ትላንትና የሆነውን ነገር يجلاجله الله كتلانت ጭንቅ يجلاجله ያዳነህ ያተረፈህ الله سيكفيك في غد ما يكون ነገ ደግሞ የሚሆነው ነገር الله ይገላግልሃል الله ይበቃሃል ስለዚህ لا تحزن ሁለተኛው ርዕስ فكر واشكر ይላል فكر አስተውል ተመልከት ብዙ ኒዕማዎችን ታገኛለህ ያን ጊዜ ወሽኩር አላህን አመስግን الله سبحانه وتعالى وإن تعدوا نعمة الله لا تحصوها ይላል يا الله سبحانه وتعالى نعمة ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል በጣም ብዙ ነገር ነው እዩ صحة في بدن አካልህ ጤናማ ነው አገርህ ሰላም ነው ጤና ነው غذاء وكساء የምትበላው ምግብ አለ የምትለብሰው ልብስ አለ የምትነፍሰው ንጹህ አየር አለ የምትጠጣው ቀዝቃዛ ንጹህ ውሃ አለ ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው الله سبحانه وتعالى وأسبغ عليكم نعمه ظاهرة وباطنة إلى أسبغ عليكم بنانت لي أنبوابوا شفناتشو كبباتشو نعمه ظاهرة قلص بهونو صقاوش إن أنت مايت بقلالو مايت بمتجلوت وباطنة እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት ጤንነትን ይመስል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ለታዩት በማችሉት ኒዕማ አላህ ከበባችሁ አላህን አመስግኑ ይላል عندك عينان ولسان وشفتان ويدان ورجلان وأمن في أوطان فبأي آلاء ربكما تكذبان عندك عينان ሁለት አይኖች አሉ ሰላማዊ ሆኑ ያልታመሙ ጤነኞች ያልታወሩ እምታይባቸው ولسان وشفتان متاورابت ملاس አለ ሁለት ከንፈሮች አሉ ويدان ورجلان ጤናማ ሁለት እጆች አሉ ሁለት እግሮች አሉ وأمن في أوطان ያልተረበሸ ያልታወከ ሰላማዊ አገር አለ ይሄ ሁሉ አለ ግን አላህን አታመሰግንም አላህ فبأي آلاء ربكما تكذبان ይላል ጅኖችን ሰዎችን ያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት አላህ እንዲህ አላደረገላችሁም እያለ በሱረቱ الرحمن ኒዕማዎቹን ጠቅሶ فبأي آلاء ربكما تكذبان ይላል አጠገብ ያለን ነገር አስተውል اشكر الموجود ስላጣው ነገር አታልቅስ አላህ Subhanahu Wa Ta'ala وفي أنفسكم أفلا تبصرون ይላል እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም ምን أفلا تبصرون ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል ምናኝክበት ጥርስ ምላሳችን ከንፈራችን ምናይበት አይን ምናስበበት አእምሮ ምንሰማበት ጆሮ ምናሸትበት አፍንጫ አእምሮአችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን የሚጽፈው ኪቦርድ የሚመታው እጃችን እንደፈለገ የሚዘረጋው የሚተጣጠፈው ወገባችን እግራችን ይህ ሁሉ አካላችን የምንበላው ነገር የሚፈጨው ኢንዛይም የሚጠራቀምበት ጨጓራ ከዛን ያንን የሚያለመው የተለያየ ኢንዛይም ቀጭኑ አንጀት ወፍራሙ አንጀት የሚጠቅመን ነገር ውስጥ ቀርቶ
የሚጎዳን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም የልብ ምቱ የደሙን ዑደት ያተነፋፈሱን ስርዓት ይሄን አይተን አላህን ልናመሰግን አይገባም وفي انفسكم افلا تبصرون ስለዚህ እነኚህ ነገሮች አይተው አስተውለው ከተረዱ በኋላ የማመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው يعرفون نعمة الله ثم ينكرونها ያ አላህ ኒዕማ ይደርሱባታል ያዩዋታል ከዛ በኋላ ግን ينكرونها አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ Subhanahu Wa Ta'ala وصح عنه عليه الصلاة والسلام نبي صلى الله عليه وسلم بصحيح حديث اندي بلو ይላሉ من أصبح آمنا في سربه إخوة من أصبح آمنا في سربه معافا في بدنه عنده قوته وقوت يومه فكأنما حيزت له الدنيا بحذافيرها الله المستعان من أصبح آمنا في سربه ببيتو ሳይረበሽ ሳይታወክ በአማን ያደረሰው ሙዓፈን في بدنه አካሉ ጤናማ ሆኖ ያደረሰው عنده قوته وقوت يومه ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘ ሰው فكأنما حيزت له الدنيا بجميع حظافيرها ዱንያ በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ ارضي بما قسم الله لك تكن اغنى الناس الله በሰጠህ ላንተ ብሎ በቀሰመልህ ነገር ተደሰት تكن اغنى الناس ከሰዎች ሁሉ የተብቃቃህ ትሆናለህ خذ القناعه መብቃቃት ይብቃ ተብቃቃ من دنياك ከዱንያ የሚያስፈልግህን ነገር ካገኘ ወደ ሌላ ስራ ተሰማራ الى العباده ብዙ ኃላፊነት አለ ወርض بها ያችን ይዘህ በሷ ተደሰት ተብቃቃ ውደዳት እሷን ሌላ ነገር ይቅርና لو لم يكن لك الا راحه البدن ሌላ ነገር ሁሉ የሌለህ ግን راحه البدن ጤንነት ብቻ ያለህ እንኳን ብትሆን ዘወር ብለህ ሌላን ተመልከት وانظر لمن ملك الدنيا باجمعها ዱንያን በሁሉ መልኳ የሰበሰበን ሰው እስቲ ተመልከት هل صار منها بغير طيب والكفن هل صار منها بغير الطيب والكفن ዱንያ ለቆ ሲሄድ የተከፈነበት የተሸፈነበት ነጭ ጨርቅ ከፈን እና ያ ሬሳ ያ ጀናዛ ሽታውን እንዳይለውጥ ወይ ለሰው እንዳይሸት የተነፋበት ጢብ ሽቶ እንጂ ሌላ ምን ይዞ ሲሄድ አይተሃል يقول ابو العتاهية من ይላሉ ታላቅ ዓሊም ናቸው رغيف خبز يابس تاكله في زاوية በአንድ ጎጆ ውስጥ ሆነ የምትቆረጥመው የምትበላው የዳቦ ፍርፋሪ ይበልጥልሃል وكوز ماء بارد تشربه من صافية ንጹህ የሆነ ባሪድ ቀዝቃዛ የሆነ አንድ ብርጭቆ ውሃ ይበልጥልሃል وغرفة خالية نفسك فيها راضية አንተ የተደሰትክበት የተረጋጋህበት የሰከንክበት አንዲት ባዶ ክላስ አንዲት ባዶ ክፍል ትበልጥልሃለች ومصحف تدرسه مستندا لسارية መቀመጫ ሶፋ ወንበር አተህ የእንጨት ምሰሶን ተደግፈህ የምታነበው ሙስሐፍ ቁርአን ይሻልሃል እንዲህ ካለ ሰው ሁሉን ነገር አግኝቶ አላህን ካላመሰገነ ሁሉን ነገር አግኝቶ በአላህ ከካደ ሰው خير من السكنى بظلات القصور العالية ታላላቅ ፎቆች ታላላቅ ረጃጅም ፎቆች ከሚያንጣልሏት መኖሪያ ቤት ይሄ ይሻልሃል ያኛው ዓለም የፎቁ ዓለም ያሸበረቀው ዓለም من بعد هذا كله تصلى في نار حامية
ከዚህ ሁሉ በኋላ ተኳሳ እሳት ውስጥ የምትወረወር ከሆነ ይሄ ይሻልሃል ኢዘን ፈክር ወሽኩር አስተንትን አስተውል አላህ Subhanahu Wa Ta'ala አመስግን ሶስተኛው ርዕስ ማመዳፋት ይላል ማመዳፋት ያለፈ ነገር አልፏል ሄዷል አብቅቶለታል ፀሐዩ ጠልቋል ኢዘን ላ ተብኪ አለይ አታልቅስ ለምን አመለጠኝ ለምን እንዲሆነ ብሎ መጸጸት አስፈላጊ አይደል አቅል የሆኑ ሰዎች አእምሮ ያላቸው ሰዎች አስተዋይ የሆኑ ሰዎች ዘንድ ያለፈ ታሪክ ደፍተር አይቀራም አይነበብም ይጥዋ ተጠቅልሎ ይቀመጣል ወላ ይርዋ ስለሱ ነገር አይዘገብም لماذا للحزن يعيده بالتازن ያለፈውን ነገር ሐዘና አይመልሰው ولا الهم يصلحه አሁን መጨነቅ መጠበብህ ያን ነገር መልሶ አያሳምረው ተቃጥሏል እንደገና መምጣት አይችልም أتريد أن ترد النهر إلى مصبه على عاقل عندن ወንዝ መጀመሪያ ወደ ፈለቀበት ቦታ መመለስ ነው የምትፈልገው والشمس إلى مطلعها ፀሐይን ወደ መውጫዋ መመለስ ነው የምትፈልገው والطفل إلى بطن أمه ህፃን ልጅ ወደ እናቱ ሆድ እንዲመለስ ነው የምትፈልገው واللبن إلى الثدي የወጣ ወተት ወደ ግቱ እንዲመለስ ነው የምትፈልገው والدمعة إلى العين ያነባች አይን እንባው ከፈሰሰ በኋላ እንባው መልሶ አይን ውስጥ እንዲመለስ ነው የምትፈልገው القراءة في دفتر الماضي حمق وجنون ያለፈ ዘመንን የሚያወራ ደፍተር የሚያወራ መጽሐፍ ያለፈን ሐዘን እንደገና ማንሰላሰል حمق ነው ሞኝነት ነው ያለፈ ሰርግ እራት አይሆንም ይባላል ምን ካልሆነ በስተቀር ተውበት ካልሆነ በስተቀር ለተውበት መጸጸት ኢብራ ወዱሩስ ካልሆነ በስተቀር من الاخطاء ሰውየው የተሳሳተ እንደሆነ ከዚህ በፊት ምን አድርገን የተሳሳትኩት ብሎ ከዛ ትምርት ሊወስድ ካልሆነ በስተቀር ስላለፈ ሐዘን ማልቀስ حمق ነው ሞኝነት ነው ጅልነት ነው الله سبحانه وتعالى ذكر الله الأمم السابقة وما فعلت ثم قال تلك أمة قد خلت الله سبحانه وتعالى ስላለፉ ሰዎች ትውልዶች ስላለፈ ዘመን ከተናገረ በኋላ تلك أمة قد خلت እነኚህ ናቸው ህዝቦች አልፈዋል ብሎ ይላል الله سبحانه وتعالى لكي لا تأسوا على ما فاتكم ولا تفرحوا بما آتاكم لكي لا تأسوا على ما فاتكم እንዲህ ምላችሁ ስለ ቀዳ ስለ ቀደር እምነግራችሁ لكي لا تأسوا على ما فاتكم ባመለጣችሁ ነገር ላይ እንዳትጸጸቱ እንዳታዝኑ ነው ولا تفرحوا بما آتاكم ባገኛችሁት ነገር ደግሞ ፈንጠዚያ ውስጥ እንዳትገቡ ነው እንዳትዘሉ ነው ይላል الله سبحانه وتعالى ስለዚህ لا طائل من تشريح جثة الزمان አሉ جثة الزمان የዘመን ሬሳ ማለት ነው የሞተ ያበቃለት هو الماضي ስለዚህ እሱን አምጥቶ ኦፕራሲዮን ማድረግና ምን ይዟል ብሎ መከፋፈት لا طائل له አያስፈልግም إن الذي يعود للماضي كالذي يطحن الطحين وهو مطحون أصلا ይላል ያ ያለፈን ነገር የሚያስታውሳል ወደዛም ይመለስ የሚያለቅስ ካለ كالذي يطحن الطحين وهو مطحون أصلا ተፈጭቶ ሳለ የተፈጨ ዱቄትን መልሶ እንደመፍጨት ነው አለ لا طائل ምንም አያስፈልግም እሱ ወንድሞች ችግራችን ምንድነው ሁሉ ጊዜ ያለፈ ታሪክን እያስታወስን ስላለፈ ነገር እያለቀስን ያሁን ጊዜያችንን እናቃጥላለን هذا لا طائل له ሰዎች ወደ ኋላ አይመለከቱም አይናቸው ወደፊት ነው والريح تتجه الى الامام ንፋስ አቅጣጫው ወደፊት ነው የሚነፍሰው والماء ينحدر الى الامام ውሃም ወደፊት ነው የሚፈሰው لا تخالف سنة الحياة ስለዚህ የህይወትን ደንብ አትቃረን አትጻረር አንተም ወደፊት አስብ لا الى الماضي አራተኛው ርዕስ
يومك يومك ይላል يومك يومك ዛሬህን አንተ ያለህበትን يومك يومك ዛሬን እየው ዛሬን አስተውል للماضي ያለፈውን ዘመን አይደለም ولا المستقبل الذي لم يولد ያልተወለደውን ያልመጣውንም مستقبل የወደፊትን ጊዜ አይደለም استمع الى الاثر الثابت عبد الله بن عمر እንዲህ ብለው ይላሉ اذا اصبحت فلا تنتظر المساء ካነጋህ ጠዋትን ከደረስክ እስኪ መሻት ጠብቅ واذا امسيت ካመሸህ የሌሊት ጊዜን ከደረስክ فلا تنتظر الصباح ነገ ሰራዋለሁ አትበል يومك يومك ዛሬን ነው ማሰብ ያለብኝ በል ትላንትን አይደለም አልፏል ነገን አይደለም ገና አልተወለደም ስለዚህ عمري يوم واحد بلا أسب كهذا لمدان عمري የኔ እድሜ እኔ መኖር የምችለው ዛሬን ብቻ ነው ብላ ሐስብ ولي الساعة التي أنا فيها የኔ ሰዓት የኔ እድሜ የኔ ጊዜ አሁን ያለሁበት ሰዓት ነው ብለህ በል ከዛ በኋላ ልክ ዛሬ እንደተወለድክ ዛሬን ብቻ እንደምትኖርና ዛሬውኑ እንደምትሞት አድርገህ አስብ እንዲህ ብለህ ስታስብ حينها لا تتأثر حياتك ህይወትህ ለአደጋ አይጋለጥም እንዲህ ብለህ ትላለህ لهذا اليوم ብቸኛ እድል ስለሆነ ለዛሬ ዛሬን لا بد أن أقدم صلاة خاشعة يا الله ፍራቻ የተቀላቀለበትን ሰላት መስገድ አለብኝ وتلاوة متدبرة ተደቡር ያለው ማስተንተን ያለው አይነትን አቀራር ነው መቅራት ያለብኝ ቁርአንን ስቀራ وذكرا بحضور اللهን ሳወድስ بحضور ነው ልቤ ያወቀ ቀልቤ ያወቀ መሆን አለበት ብለህ ትላለህ وحسنا في خلق صباحን ላሳምር ይገባኝ ብለህ ትላለህ ورضا بالمقسوم الله يسطኝን ለኔ መደበልኝ ነገር እሰይ ብዬ መቀበል አለብኝ ትላለህ واعتناء بالجسم አካሌን መንከባከብ አለብኝ ጸጉሬን ማበጠር አለብኝ ጥርሴን መፋቅ አለብኝ ልብሴን ማጽዳት አለብኝ ጥሩ ልብስ መልበስ አለብኝ ትላለህ ونفعا للآخرين ሌሎችን መጥቀም አለብኝ ሌላ እድል የለኝም ብለህ ትላለህ لليوم الذي أنت فيه تزرع فيه الخير تستغفر فيه من الذنوب تتذكر فيه الرب وتتهيأ للرحيل زاري باللهبت إلت خير تزرعله ليلا دليل تستغفر فيه من الذنوب ليلا كونجل استغفار متادرقبت الدليل لهم زاري بتشانو سلزي زاري كونجل استغفار تادرقاله الله انت استوصاله ليوم الرحيل لغزوكن ለቂያማ ትዘጋጃለህ ሌላ እድል የለኝም ዛሬ ብቻ ነው ያለኝ ብለህ ስታስብ اذا يومك يومك ብለህ ትላለህ اعيش هذا اليوم فقط ይሄን ቀን ብቻ ነው ልኖር የምችለው ብለህ አስብ ከዛ በኋላስ ማዘን አይገባኝም ትላለህ መቆጣት አይገባኝም ትላለህ ሕቅድ በሰው መቅናት ሰውን መመቅኘት የለብኝም ትላለህ ولا حسد ስለዚህ ልብህ ላይ يومك يومك يا عبد الله እኔ እያልክ ራስህን አናግረው አንተ ያ አላህ ባሪያ ወይ ያለህ እድል ያለህ ቀን ዛሬና ዛሬ ብቻ ነው ስለዚህ የሚጠቅምህን ነገር ስራ ለምሳሌ ስለ ትላንት አታስብ ዛሬን ብቻ ተመልከት اذا اكلت خبزا حارا شهيا هذا اليوم فهل يضرك خبز الامس الجاف الرديء بلو طيق زاري تكس لسلا صدابو بتبلا تلانتنا يبلاهو درق دابو رديء يهونا منم ጥራት የሌለው ዳቦ ፍርፋሪ የሆነ ስለዛ ለምን ታለቅሳለህ لما تبكي عليه ወይንም ነገ ምበላው ዳቦ አላገኝም ብለህ ስለምን ታለቅሳለህ لم يأتي الغد
ዛሬ ጥማርኪ የሆነ የሚጣፍጥ የሆነ ንጹህ ውሃ ጠጣ ትላንት ስለጠጣኸው الماء المالح الأجاج ትላንትና ስለጠጣኸው ጨዋማ ውሃ መርጋጋ ውሃ ለምን ታለቅሳለህ لا طائل له يومك يومك ስለዚህ ያለኝ እድል ዛሬ ነው ብለህ ያልክ ጊዜ ለራስህ እንዲህ ብለህ ንገረው اليوم أعيش ولهذا أهذب ألفاظي ንግግሬን ማሳመር አለብኝ فلا أنطق هجرا ሰውን ማኩረፍ የለብኝም ولا فحشا ሰውን የሚያስከፋ የሚያስጸያፍ የሆነ ነገር መናገር የለብኝም አው ሰበና ወغيባ ሰው መሳደብ የለብኝም ሰውን ማማት የለብኝም ብለህ ለራስህ ንገረው ዛሬ ብቻ ነው የምኖረው ሳይሽ ስለዚህ ጌታዬን በመታዘዝ اجتهاد ማድረግ አለብኝ ሰላቴን على أكمل وجه በጥሩ መልኩ አላህን በሚያስደስት መልኩ መስገድ አለብኝ ብለህ ንገረው ለራስህ ይሄ ብቻ ሳይሆን ወተዘውደ ቢነዋፍል ያቺ ሰገድኳትን የፈርድ ሰላት ከቀኝ ከግራ ከፊት ከኋላ በነዋፊል በሱና ሰላቶች ማሸብረቅ አለብኝ ብለህ አስብ ወተዓሁደ ቢልሙስሐፍ ያለኝ እድል ዛሬ ነው የምኖረው ዛሬ ነው የምሞተው ስለዚህ ኪታቤን ሙስሐፌን ቁርአኔን በደንብ አድርጌ ማቀፍ አለብኝ ማንበብ አለብኝ መመልከት አለብኝ ወነዘረ ፊ ኪታቢ ሌላም ኪታብ ሐዲስም ይሁን ሲራም ይሁን ያንን ማየት አለብኝ وحفظ فائدة ከዛ ውስጥ ደግሞ የሚጠቅመውን ነገር መሸምደድ በጭንቅላቴ መያዝ አለብኝ ብለህ አስብ لليوم فقط ሳይሽ እምኖረው ዛሬ ብቻ ነው ሌላ እድል የለኝም ስለዚህ በቀልቤ ውስጥ ሰናይ ምግባርን ልትከል መጥፎ ሆነን ነገር የመጥፎን ነገር ዛፍ ከልቤ ውስጥ ነቅዬ ልጣለው ብለህ አስብ فانفع الاخرين ያለኝ እድል ዛሬ ነው ሌሎችን መጥቀም አለብኝ ብለህ አስብ አስዲር ጀሚል መልካም ነገር አደርጋለሁ الى الفقراء لا ድሆች መልካም ነገር ማድረግ አለብኝ اعود مريضا በሽተኛን ዛሬ መጠየቅ አለብኝ ጀናዛ መሸኘት አለብኝ የተደናገጠን ሰው የዋለለን ሰው መግቢያ ያጣውን ሰው ነገሮችን በትክክለኛ መልኩ ማየት ያልቻለን ሰው ያንን ሰው መምራት አለብኝ ማስተማር አለብኝ ማቅናት አለብኝ ብለህ አስብ اطعم جائعا የተራበ ሰው ማብላት አለብኝ የተበደለ ሰው ካለሱ መርዳት አለብኝ ዓሊምን ማክበር አለብኝ ለትናንሾች ማዘን አለብኝ ትላልቆቹን ማክበር አለብኝ ብለህ አስብ እንዲህ አይነት ስራ በመሰራበት ጊዜ ሐዘን የሚባል ነገር ይተውሃል ለአቅልህ ፈራጋት ተውለት ክፍት ቦታን አተውለት የውመከ ያለኝ እድል ዛሬ ነው ዛሬን ተወለድኩ ዛሬን እኖራለሁ ዛሬን እሞታለሁ ብለህ አስብ ወሃከዛ በእያንዳንዱ ቀን ፀሐይ ስትወጣ የእያንዳንዱን ሰው ስራ ያ ቀን መዝግቦ ያልፍና እስከ ቂያማ ዕለት አይመለስም እያንዳንዱ ቀን መዝጋቢ መላእክት አለው የውመከ አምስተኛው ርዕስ اترك المستقبل حتى ياتي ይላል ሙስተቅበል የሆነ ነገር የወደፊትን ጊዜ እስኪመጣ ድረስ ጠብቀው እስኪመጣ ዛሬን ስራ ትጋ ፍጋ ነገ በሚመጣበት ጊዜ ደግሞ ያማረ ይሆናል اترك المستقبل يومك الله سبحانه وتعالى أتى أمر الله فلا تستعجلوه هلال أتى أمر الله يا الله فرد مجنو بصيغة ماضية بالفا عينت قص أتى بميلو الله سبحانه وتعالى يتناقروا للتحقيق نو ممتعتو هيكرب يا الله فرد متال فلا تستعجلوه أتتشاكولوت ሳይደርስ ለምን አሁን አይሁን አትበሉ ይላል لا تستبق الأحداث
ነገሮች ሳይሆኑ በፊት እንዲሆኑ አትፈልግ ታገስ اترك المستقبل حتى يأتي أتريد إجهاز الحمل قبل إتمامه وقطع الثمار قبل ينعها عند ልጅ ተረግዞ መወለጃው ጊዜ ሳይደርስ እንዲወለድ ነው የምትፈልገው ወይስ ፍራፍሬው በስሎ መቀጠፊያው ጊዜ ሳይደርስ እንድትቀጥፈው ነው የምትፈልገው ያልደረስንበትን ድልድይ አንሻገር ስንደርስበት እንሻገረዋለን ምንድነው لا يعلم الغيب إلا الله ለወደፊት የሚመጣው ነገር አላህ እንጂ ሌላ አካል አያውቀውም اترك المستقبل حتى يأتي ነገ ልራብ እችላለሁ ልጠማ እችላለሁ ልቸገር እችላለሁ እንዲያለ በላ ሊደርስብኝ ይችላል ብሎ ማለት مقررات من مدارس إبليس የኢብሊስ ትምህርት ቤት መጽሐፎች ናቸው እነኚህ አላህ Subhanahu Wa Ta'ala ምን ይላል الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا شيطان يعدكم الفقر ልትደህዩ ትችላላችሁ እያለ ያስፈራራችኋል وعد ያደርጋል ويأمركم بالفحشاء በጸያፍ ነገር ያዛችኋል ወደ ጸያፍ ነገር ያበረታታችኋል والله يعدكم مغفرة منه وفضلا الله እሱ ዘንድ ምህረት እንዳለ ቃል ይገባላችኋል በትሩፋቱ ሀብታም እንደሚያደርጋችሁ አላህ ቃል ይገባላችኋል ስለዚህ ድህነትን ማሰብ ልደይ ይችላልው ብሎ ማልቀስ ልራብ ይችላልው ብሎ ማልቀስ ልጠማ ይችላልው ብሎ ማልቀስ እሞታለው ብሎ መጨነቅ ይሄ የኢብሊስ መጽሐፍ ውስጥ ነው የሚገኘው ስለዚህ ያ አኺ ወክል بها ربا حكيما عليما ለወደፊት ለሚመጣው ነገር ዛሬን ጥሩ አድርገህ ስራ እንጂ ወክል بها ربا ለዛ ጌታ አላህ የሚባል ጌታ قادر على كل شيء ሁሉን ነገር ቻይ የሆነ ሁሉን ነገር አድራጊ የሆነ ስቃዩን ሁሉ የሚገላግል ሙጂብ المضطر የሆነ አላህ አለ ለሱ ስጥ ዛሬን ግን በርታ አንዳንድ ሰዎች ከመቶ ዓመት በኋላ ዓለም ትጠፋለች ብለው ዛሬ ማልቀስ ይጀምራሉ ما هذا ከ20 ዓመት በኋላ እሞታለሁ ስሞት ደግሞ ገርገራ አለብኝ ብለው ያለቅሳሉ ግን ዛሬን አይሰሩ ይሄ ተገቢ አይደለም በሸይጣን መሸወድ ነው መቼ እንደሚሞት የማያውቅ ሰው በምን ሁኔታ እንደሚሞት የማያውቅ ሰው ዛሬን መስራት ትቶ ስለ ነገ መጨነቅ የለበትም ስለዚህ اترك غدا حتى يأتيك ነገ እስኪመጣ ድረስ ጠብቀው ስለ ነገ አታልቀስ ዛሬን ግን በርትተህ ስራ አንድ የሆነ ተረት ቢጤ ያለ ተረቱ ምንድነው የሚለው ማሞ እና ማሚቴ ይላል ምንድነው ሁለቱ ጅል ሰዎችን ቂል ሰዎችን መስለው ነው የሚጫወቱትና ማሞ ምን ይላል የሆነ ለምለም የሆነ መሬት አይቼ መጥቻለሁ ይላል ለማሚቴ ለሚስቱ ሲያወራ ከዚያን እዛ ለምለም የሆነ መሬት ላይ ጤፍ ለመዝራት አስቤያለሁ ብሎ ሲል ልክ ማሚቴ ተቀበለና በጣም ጥሩ ጤፍማ ከዘራህ ያ ጤፍ ምርቱ ተሰብስቦ ይሸጥና ጥሩ ጥሩ ልብሶችን እገዛለሁ ትላለች እሷ አይ እኔ ለዛ አላሰብኩትም ፈረስ ነው መገዛበት ይላል ማሞ ይሄን ጊዜ ማሚቴ ምን ትላለች ቀበል አድርጋ ጥሩ ፈረስማ የምትገዛ ከሆነ ፈረሱን እየጋለብኩ ቤተሰቦቼ ዘንድ መላለሳለሁ ጠይቅ በፈረሱ ተሳፍሬ ቤተሰቦቼን ጠይቃለሁ ትላለች አይደለም ሴት ፈረስ ነው መገዛው ይላል እሱ ታዲያ ምን ችግር አለበት ጋልባታለሁ ትላለች አይ ሴት እርጉዝ ፈረስ ነው መገዛው ይላታል ምን አለበት እርጉዝ ፈረስ ሴት እርጉዝ ፈረስ ብትሆንም ባዝራ እሷንም ጋልባታለሁ ምን ችግር አለ ይላል አንቺ እንዴት ደፋር ነሽ እንዴት
ሴት ፈረስን አርግዛ የከበደች ሆና ሳለ እንዴት ጋልባለው ትያለሽ ይልና ወፈር ያለ በትር አንስቶ ቀጥቅጦ ያባረራታል እና አንደኛ መሬቱ አልታረሰም ሁለተኛ ጤፉ አልተዘራም ሶስተኛ ምርቱ አልተሰበሰበም አልተሸጠም ፈረሱም አልተገዛም ግን ማሞና ማሚቴ በሙስተቅበል ባልመጣ ሐዲስ ተጣልተው ተለያዩ اذن اترك المستقبل حتى ياتي لا تنزعج ولا تندهش لاحداثه سدسنياو رئيس كيف تواجه النقد الآثم لال كيف تواجه النقد الآثم ملكام سرا يسرح صالح ጥሩ ስራ እየሰራህ ሳለህ ለሰዎች መልካም አርአያ ሆነ ሳለህ አንተ ስላንተ አቃቂር የሚያወጣ ያንተ ነውር የሚከታተል ባንተ የሚዘባበት የሆነን ሰው እንዴት ነው የምትጋፈጠው እንዴት ትቋቋመዋለህ ይሄንን እና መሰሎችን የሚናገር ነው ርዕሱ አላህ Subhanahu Wa Ta'ala ፈጥሮ ተንከባክቦ አብልቶ አጠጥቶ ሁሉ ነገር አመቻችቶ አላህ Subhanahu Wa Ta'ala የሚሰድበዋል لا اله الا الله ስለዚህ አላህ Subhanahu Wa Ta'ala ይሄ ሁሉ ነገር አድርጎ ሰዎች እንዲህ ባለ ነገር አላህን የሚቀበሉት ከሆነ فكيف بي وبك አንተና እኔንስ ብዙ ስተት ያለንን ብዙ ምንሳሳተውን ሙሉ ያልሆነውን ሰዎች እንዴት ነው የሚቀበሉን ስለዚህ እምሰጥ እስከሆነ ድረስ በንግግርህ በሰዎች ላይ ተጽዕኖ ማድረግ ስትችል ስታንጸባርቅ መልካም ነገር ስታደርግ ሰዎችን ስትበልጥ ጥረት ስታደርግ እንቅልፍን ስተው ሰዎች ይነሳሉ ከዛ በኋላ ስላንተ ማሰብ ይጀምራሉ እንዴት እንዋጋው እንዴት ጭርምትምት እናድርገው ብለው ማሰብ ይጀምራሉ እየታወቃቸው እንዴት እናሳፍረው እንዴት እናዋርደው የሚሉ አሉ ولن يسكت هؤلاء عنك حتى تتخذ نفقا في الأرض أو سلما في السماء فتفر منهم እንዲህ ካሉ ሰዎች ማምለጥ አትችልም ወይ ምድር ዋሻ ውስጥ እስካልገባ አለበለዚያ ወደ ሰማይ መውጫ መሰላልን ወይንም መብረሪያ ነገርን አግኝተ ከነሱ እስክትሸሽ ድረስ ከነሱ ምላስ መዳን አትችልም ብርቱ እስከሆንክ ድረስ ጠንካራ እስከሆንክ ድረስ ይሄን ጥንካሬህን የሚቃወሙ የሚቃረኑ በዚህ የሚቀኑ ብዙ ሰዎች አሉ ሁሳድ ያ اخي እምትተቸው ስለሰራህ ነው ምትነቀፈው ስለታገልክ ነው ጥረት ስላደረክ ነው እንቅልፍ ስለተውክ ነው ጎበዝ ስለሆንክ ነው ተናጋሪ ስለሆንክ ነው ብትቀመጥ ኖሮ ሁሉን ነገር ብትተው እነሱም ስላንተ አቃቂር ማውጣት ባንተ መዘባበት ያቆማሉ ان الجالس على الارض لا يسقط ይባላል መሬት ላይ የተቀመጠ ሰው አይወድቅም ምንም የማይሰራ ስተት አይወጣለትም ማለት ነው ان الناس لا يرفسون كلبا ميتا ሰዎች የሞተን ውሻ አያሳድዱም ከሞተ ካበቃለት ካረፈ እሱም ማሳደድ ያቆማሉ ለምን ያሳድዱታል መጀመሪያ እንቀሳቀስ ስለነበር ነው ስለዚህ አንተም ጥረት እስካደረክ ድረስ علم በማግኘት ላይ እስከበረታህ ድረስ ሐቅን እስከተናገርክ ድረስ ተቀባይነትን እስካገኘህ ድረስ ስንፍናን እስከተውክ ድረስ ሐሲድ አይጠፋ ለዚህ ግን መዋደቅ የለብህም ነው ጥረት የምታደርግ ከሆነ ጎበዝ የሆንክ ከሆነ የምትሰጥ ከሆነ ምስኪንን የምትረዳ ከሆነ ሰዎችን የምታስተምር ከሆነ ሰዎችን ከጥመት ወደ ትክክለኛው መንገድ የምታመጣ ከሆነ
ሰዎች ከፊል ሰዎች ዘንድ የአላህ ጠላቶች ዘንድ ሐሲዶች ዘንድ ሙጅሪሞች ዘንድ أنت عندهم مذنب لا توبة لك حتى تترك مواهبك وتبقى بليدا غبيا محطما እስከሰራህ ድረስ እነሱ ዘንድ ወንጀለኛ ነህ ምን እስክታደርክ ድረስ አላህ የሰጠህን ነገር ሁሉ እስክተው ድረስ ከዛላ ደደብ ሆነ እስክትቀመጥ ድረስ غبي እስክትሆን ድረስ محطم ስብርብር ብለህ እስክትቀመጥ ድረስ እነሱ ዘንድ አንተ ወንጀለኛ ነህ ስለዚህ የሰውን ንግግር ሐሜት ነቀፋ ትችት መዘባበት ይህን ፈርቶ አንድ ሙስሊም አላህን የሚፈራ ሰው ስራ መተው አለበት ወይ لا اثبت احدا تتكسر عليه حبات البرد የበረዶ ፍሬዎች ወርደው የሚሰባበሩበት ጠንካራ የኡሁድ አይነት ተራራ ሆነህ ቁም اثبت عندهم እንዲህ መሆን አለብህ ሌላኛው ምን ይላል وشكوت من ظلم الوشاة ولم تجد ذا سؤدد إلا أصيب بحسدي لا زلت يا سبط الكرام محسدا والتافه المسكين غير محسدي الله وشكوت من ظلم الوشاة وشاة مالت يحسد سيرا مالتنو እውነት ላይ ያልተመሰረተ ሰውን ከሰው ለማጣላት የተፈበረከ ወሬ ማለት ነው وشكوت من ظلم الوشاة ከዚህ ሴራ ወሬ ውሸትን መሰረት ያደረገ ሐቅ የሌለው ክስ ስለዛ ሸክዋ አቀረብኩኝ አቤቱታን አቀረብኩኝ ወለም ተጅድ ያ አንተ ወንድሜ ሆይ አታገኝም ذا سؤددين سؤدد አንድ የሚሞገስ የሚደነቅ ነገር ያለው ሰው ትክክለኛ አቋም ላይ ያለን ሰው አታገኘውም إلا أصيب بحسدي በመቀኝነት የተጠቃ ቢሆን እንጂ ሰዎች ይመቀኙታል ያጠቁታል لا زلت يا سبط الكرام محسدا أنت يا سبط الكرام يا عالم لج يا عند شيخ درسا وينم كذا شيخ علمن يورسك كاباته ملكام نجرن يورسك بملكام نجر متتطرا يطرو سوچن سنه مغبار براسه ላይ መታንጸባርቅ የተወደሱ የተቀደሱ ሰዎችን አርአያ የምትከተል አንተ ያ ሲብጥ الكرام ሲብጥ ማለት የልጅ ልጅ ማለት ነበር ያ ሲብጥ الكرام ይሄንን ባህሪ የወረስክ የመልካሞቹን የተቀደሱ ሰዎችን አርአያ የተከተልክ አንተ ጥሩ ሰው ሆይ ላዚልተ ሙሐሰደን አንተን ሁሌ ሰዎች ይመቀኙሃል ሁሌ ሰዎች ስላንተ ስህተት ይናገራሉ ስላንተ ዘላ ይናገራሉ ስለ መልካምህ አይናገሩ ምቀኞች ወታፊሁ المسكين غير محسدي ታፊህ የሆነ ሰው ውድቅ የሆነ ሰው ምንም የማይፈይድ ሰው ምንም የማያደርግ ሰው ግን ሰዎች አይመቀኙትም ቅድም እንደተባለው መሬት ላይ የሚቀመጥ الجالس على الارض لا يسقط ስራ ከሰራህ ልትሳሳት ትችላለህ ወደ መልካም ነገር እየተሽቀዳደምክ ሊያዳልጭህ ይችላል ነገር ግን ያ ስተትህ ያንን ስተት ሰዎች መሰረት አድርገው አንተን ቢተቹህ አቃቂር ቢያወጡልህ ማትረባነህ ብለው ቢናገሩ አይ ጎበዝ ነኝ አልহামዱሊላህ ልትል ይገባል መልካም ስራ ስራ قم تنس تشقدادم طالع اقرا سبح ادعو الناس በዚህ ውስጥ ግን ሰዎች አንተም ቢተቹህ እንዳትወድቅ እንዳትንሸራተት ብዙ ሰዎች ስለኔ ያወራሉ ስለዚህ እንዲህ መተው አለብኝ ብለህ አትበል አላህ Subhanahu Wa Ta'ala ሁሉ ነገር አድርጎላቸው
ፈጥሯቸው ተንከባክቧቸው ዓለምን በረህመት ያስተዳደረ አላህ Subhanahu Wa Ta'ala እሱን የሚሰድቡ የሚያማርሩ ሰዎች አልጠፉም وهذا رسول الله صلى الله عليه وسلم نبي صلى الله عليه وسلم من بلغ كمال البشر الى العلماء كمال البشر የሰው ልጅ ሊኖረው የሚገባውን ሰናይ ምግባር ሁሉ ጠቅልለው የያዙ ነብዩ ሰለላሁ ዐለይሂ ወሰለም ሐቀኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሱባ ተሰድበዋል ነብዩ ሰለላሁ ዐለይሂ ወሰለም ተንቀዋል وقيل له ساحر ድግምተኛ ነው ተብለዋል ሻዒር ገጣሚ ተልካሻ ገጣሚ ነው ተብለዋል ካሂን ጠንቋይ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከዛብ ውሸታም ነው ወሽካታ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም መጅኑን እብድ ነው ተብለዋል ግን ይህ ሁሉ ቢያሳዝናቸውም አላህ Subhanahu Wa Ta'ala فاصفح الصفح الجميل በጥሩ ሁኔታ ማለፍን እለፋቸው ይላል صفح ማለት አይቶ እንዳላዩ መሆን ነው ሰምቶ እንዳልሰሙ መሆን ነው فقلت مري فانفذيني እንዳለው እለፊ አንቺ የመቀኛ ንግግር ሆይ ዝለይኝ እኔን ላንቺ ትኩረት አልሰጥም ብሎ እንዳለው ነው فاصبر صبرا جميلا አላቸው አላህ Subhanahu Wa Ta'ala መልካም መታገስን ታገስ አትሰበር ብሎ ነብዩን ሰለላሁ ዐለይሂ ወሰለም ይመክራቸዋል ስለዚህ የሚተች ሰው ካለ አቃቂር የሚያወጣ ሰው ካለ አንተን የሚመቀኝ ሰው ካለ ስለሱ ብለህ መልካም ስራ እንዳታቋርጥ በዛው ቀጥል አትዘን አትጨነቅ اثبت احدا ሰባተኛው ርዕስ لا تنتظر شكرا من احد ይላል لا تنتظر شكرا من احد ከማንም ምስጋናን አትጠብቅ ከአላህ ቢሆን እንጂ አጅር የሚከፍለው እሱ ውለታን የማይረሳው እሱ እዩ ተመልከቱ አላህ Subhanahu Wa Ta'ala ባሮችን ፈጠረ እሱን እንዲያስታውሱት መገባቸው ተንከባከባቸው እሱን እንዲያመሰግኑ ግን እንዲያላደረጉም እነሱ ብዙ ሰዎች ከአላህ ባሻገር ያለን አካል አመለኩ ሌላን አመሰገኑ ለምን ሲባል ያለዘበ ያልሰለጠነ ኢማን ያልገባው ነፍስ አስሉ መሰረቱ ኒዕማን መካድ ነው ውለታን መርሳት ነው ስለዚህም እንዲህ ያሉ ሰዎች ያለዘቡ ሰዎች ኢማን ያልገባቸው ሰዎች ያንተን ውለታ ቢረሱ አንተ ለነሱ ያደረክላቸውን መልካም ነገር ቢዘነጉ ቢክዱ እንደውም ምናልባት አንዳንድ ጊዜ መልካም ለህላቸው እነሱ ግን አንተን እንደ ጠላት አድርገው ሊቆጥሩ ይችላሉ መልካም ስራህን ይቀብራሉ ስለዚህ አትደንግጥ አላህ Subhanahu Wa Ta'ala ሙናፊቆቹን አንስቶ وما نقموا الا ان اغناهم الله ورسوله من فضله ምንድነው የጠሉት ነገር ምንድነው ያገኙት ስተት وما نقموا الا ان اغناهم الله ورسوله من فضله الله ከትሩፋቱ እነሱን ስላብቃቃቸው ሀብታም ስላደረጋቸው ውለታ ስለዋለላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ መልካም ስነ ምግባር ወደ ሰናይ ስነ ምግባር ስለጠሯቸው ከእሳት ሊያድኗቸው ስለጋበዟቸው እንጂ ሌላ ምን ስተትን አግኝተዋል ይላል አላህ Subhanahu Wa Ta'ala እነኛ ለሰዎች መልካም ውለው መልካም ስራን ሰርተው ሰዎች የካዷቸው ሰዎች ብዙ አይበሳጩ ለምን አላህ Subhanahu Wa Ta'ala ይመነዳቸዋል ሰዋቡ ያለው እሱ ጋር ነው አጅሩ ያለው እሱ ጋር ነው የመልካም ስራቸውን ምንደ አላህ ይከለክላቸውም ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ባበሳጯቸው ጊዜ አላህ Subhanahu Wa Ta'ala لا تبتئس بما كانوا يصنعون ይሰሩት በነበሩት ስራ በሚሰሩት ስራ ተስፋ አስቆራጭ ቢመስልም ክፋት ቢሆንም አንተ ግን ተስፋ አትቁረጥ መልካም ስራን መስራትን አታቆም ይላቸዋል የሙእሚኖች ባህሪ እንዲህ ነው ከሰዎች ምስጋናን አይጠብቁም ከሰዎች ምስጋናን የምትጠብቅ አይነት ከሆነ
ለሐዘን ትጋለጣለህ ትጨነቃለህ ውስጥ ይቃጠላል ስለዚህ ሰዋቡን አጅሩን ከአላህ Subhanahu Wa Ta'ala ብቻ ፈልግ የሙእሚኖች ቃል እንዲህ ነው አላህ Subhanahu Wa Ta'ala እንደሚናገረው ኢንማ ኑጥዒሙኩም ሊወጅሂ ላሂ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ኢንማ ኑጥዒሙኩም እነሆ እምናበላችሁ ምናጠጣችሁ ሊወጅሂ ላህ የአላህን ፊት ፈልገን ነው ከሱ ደሞዝን ፈልገን ነው ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ከናንተ ጀዛ ምንዳን አንፈልግም ወላ ሽኩራ ምስጋናንም አንፈልግም ስለዚህ ያ አኺ لا تحزن بهؤلاء አቡ በክርን እንመልከት ረዲየላሁ ዐንሁ አቡ በክር ገንዘባቸውን አወጡ ወቅታቸውን ሰው አለቀሱ ደማቸውን ሰጡ ባሪያን ነፃ ወጡ ኢስላም የበላይ እንዲሆን ድል ያደርግ ዘንድ የሚያስፈልገውን መሳሪያ ገዝተው አቀረቡ ከዛ በኋላ ገንዘቡ ከተገኘ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አቡ በክርን ሊከፍሏቸው በጠየቋቸው ጊዜ ምን አሉ አቡ በክር والله لا اطلب الثمن الا من الله በአላህ ይሁንብኝ የዚህን ዋጋ የዚህን ደሞዝ ከአላህ ካልሆነ በስተቀር ከማንም አልፈልግም አሉ አላህ Subhanahu Wa Ta'ala ለዚህ መልስ ምን አለ وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى وما لأحد عنده من نعمة تجزى الزي يتبارك سوزند منم يمتسط لسو متسط جنزب اللجم إلا ابتغاء وجه ربه الأعلى يتعلقون يلاقون يا اللهن يجيتاون أجر في اللقاء يصنفت في اللقاء انجي امتسط نجر يلچم سيل الله سبحانه وتعالى يا ابو بكرن اخلاص مسكر اللهچو اندي ያለ ምስክርነት እንዲህ ያለ አጅር ምንኛ ትልቅ ነው ምናልባት አንዳንድ ሰዎች እንዴት ይክዳሉ በጣም አይገርምም እንዴ ምን ማለታቸው ነው ብለው ሊደናገሩ ይችላሉ ሊደናገጡ ይችላሉ ግን ይህ አዲስ ነገር አይደለም አላህ Subhanahu Wa Ta'ala እንዲህ ብሎ ይናገራል ይሄንን አልሰሙ ይሆን የተቸገረ የነበረ የጨነቀው እጁን ወደ አላህ ዘርግቶ ዱዓ ካደረገ በኋላ አላህ Subhanahu Wa Ta'ala ያንን ዱዓውን ሰምቶት ከችግር ከገላገለው ነፃ ካወጣው በኋላ አላህ ረሳው ሌሎችን አመሰገነ ወይ በእውቀቴ ነው ይሄንን ያገኘውት አለ ካፍር አላህ መረከ አለም يدعونا الى ضر مسهلا ወደ ያዘው ወደ ጨበጠው ችግር እንዳልጠራን ሆነ ይህ ሰው ይላል አላህ Subhanahu Wa Ta'ala እንዳለመነ ሆነ ምስጋናውን አጠፋ በላው ውለታውን ይላል ያልሰለጠነ በኢማን ያለዘበ ሹክር የማያውቅ ነፍስ በዱንያ ላይ አለ የአንድ ቀሲዳ አለ በጣም ይገርማል ምን ይላል أعلمه الرماية كل يوم فلما اشتد ساعده رماني وكم علمته نظم القوافي فلما قال قافية هجاني الله أعلمه الرماية كل يوم ሁሌ አስተወራወርን አስተምረዋለሁ እንዴት አድርጎ መምታት እንደሚችል እንዴት አድርጎ ማለም እንደሚችል አስተምረዋለሁ እንዲያርግ ይያልኳል فلما اشتد ساعده رماني ክንዱ በጠነከረ ጊዜ መቀሰት በለመደ ጊዜ እኔኑ ቀሰተኝ ከኔ ጀመረ وكم علمته نظم القوافي يا ግጥም ስንኝ ማብቂያ መደምደሚያውን ብዙ አስተማርኩት قوافي فلما قال قافية هجاني እሱ ግን በዚህ መሰረት እኔ ባስተማርኩት መሰረት ግጥም በገጠመ ቁጥር እኔን ይሰድበኛል لا اله الا الله اذا شكرهن ثوابهن كالله بچا ستطبق ነው ከሐዘን የምትድነው لا تنتظر شكرا من احد ስምንተኛው ርዕስ الإحسان إلى الغير ይላል الإحسان إلى الغير ለሌላ መልካም መዋል ጥሩ መዋል ይህ ከሐዘን ይገላግላል الإحسان إلى الغير መልካም ነገር እንደስሙ መልካም ነው አንተ የተቸገረን ሰው
የሰጠኸው ከሆነ ያጣን ሰው መዝሉም የሆነን ሰው የተበደለን ሰው የረዳህ እንደሆነ ችግር ውስጥ ያለን ሰው ከችግሩ ነቅለህ ካወጣኸው የተራበን ሰው ካበላኸው የታመመን ሰው ከጠየቅ ግራ የገባውን ሰው ከረዳኸው ሰዓዳን ታገኛለህ ደስታን ታገኛለህ ከፊት ታገኘዋለህ ከኋላህ ታገኘዋለህ ከቀኝ ታገኘዋለህ ከግራህ ታገኘዋለህ መልካም ሥራ መስራት ልክ እንደ ሚስክ ነው ሚስክ ሽቶ የሚይዘው ይሸታል ጥሩ መዓዛ ጥሩ ሽታ ይኖረዋል ስለዚህ ሚስክ ሽቶ አንደኛ ተሸካሚውን ይጠቅማል ሻጩንም ይጠቅማል ገዢውንም ይጠቅማል ስለዚህ እነኛ መልካም የሚሰሩ ሰዎች ሰዎችን የሚረዱ ሰዎች ሁሌ በደስታ ውስጥ ናቸው አንድ በጣም የሚገርም ዒባራ አለ አንድ ሰው መልካም ውለህለት ቢያኮርፍህ አስተምረኸው ቢክድ ወይ ቢሰድብህ ውለታህን ከምንም አለመቁጠር ቢያንስ እኮ ተሳስተህም እንደሆነ አላሁመ ህዲህ ብሎ እንኳን ዱዓ አድርግልህም ጨርሶ ከፈረ ጀሚለክ ጀሐደ ማዕሩፈክ እንዲህ ላለው ግን አንተ ሀብታም ነው መሆን ያለብህ ለምን እሱ ደሃ ስለሆነ እንዲህ ያሉ ሰዎች ፉቀራኡል አኽላቅ ይባላሉ የስነ ምግባር ድሆች ማለት ነው ፉቀራኡል አኽላቅ ስለዚህ عند أبابال العجيب نو إن توزيع البسمات المشرقة على فقراء الأخلاق صدقة جارية إن توزيع البسمات المشرقة على فقراء الأخلاق صدقة جارية يسنى مقبار دحاله نسوج ملكان فققتان معدل مستت صدقة جارية أجرها يما يقوم صدقة نج كما ورد في الحديث ولو أن تلقى أخاك بوجه طلق لمسلم لمؤمن نجروش هلو ملكام سرا هلو ندتلك يقطر اللتال عند مسلم كملكام نجر عيت أقبم ملكام نجر هلو أجر اللو ليلا نجر انكوا بتاطا ወንድምህን ሙስሊም ወንድምህን ፈገግ ባለ በሻሻ በተሞላው ፊት እንኳን ብትቀበለው ይሄ ሰደቃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፊትን ማጨፍገግ ማጨለም በሰዎች ላይ ጦርነት ማወጅ ነው ያ አኺ መልካም ነገር መስራት እንኳን ከጭንቀት ከሐዘን ከእሳት ያድናል ለሰው ጥሩ ነገር መዋል ለሰው እንኳን አይደለም ለእንስሳት ጥሩ ነገር መዋል شربة ماء من كف بغي للكلب العقور عند سيتنج أمنزرانج ببني إسرائيل وسط ያለች ነብዩ ሰለላሁ ዐለይሂ ወሰለም ስለሷ አንስተው ይነግራሉ ሰሃቦችን ይቺ ሴት አመንዝራ ነበረች ዝሙት የምትሰራ ግን ከለታት አንድ ቀን ጠምቷት ውሃ ልትጠጣ ወደ አንድ ጉድጓድ ወረደች እሷ ጠጣ ከጥሟ ረክታ ስትወጣ አንድ በጥማት የሚንቀለቀል ውሻ ታያለች ከዛ በኋላ የምትቀዳበት ነገር እንኳን የላትም ወረደችና ወደ ውሃው ወደ ጉድጓዱ በጫማዋ ያንን ውሃ ቀርታ ወጣችና ለዛ በጥማት ብዛት ጥማት ጠንክሮበት ያንን የጥማቱን ህመም ለማስታገስ አፈር ይልስ የነበረን ውሻ ያንን ውሃ ሰጠችው በዚህ ምክንያት አላህ Subhanahu Wa Ta'ala የነበረባትን ወንጀል ሰርዞላት ምሯት ለጀነት እንደዳረጋት ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል ዘጠነኛው ርዕስ اطرد الفراغ بالعمل ይላል اطرد الفراغ بالعمل ስራ መፍታትን በስራ አባረው ስራ መፍታት የሐዘን ምንጭ ነው የጭንቀት መፍለቂያ ነው ስለዚህ በስራ አባረው ለስራ ካለ አንድ ሰው ስራ አያጣም
የተቀመጠ ሰው የግድ ደሞዝ ያለው ነገር ብቻ ነው ስራ ቁም اقرا አንብብ መጻፍ አልጠፋም ነገ ይጠቅምሃል ማንበብህ اطرد الفراغ بالعمل الله سبحانه وتعالى وقل اعملوا فسيرى الله عملكم ورسوله والمؤمنون لا وقل اعملوا بله بلاچو የኛ መልእክተኛ ሆይ اعملوا سروا فسيرى الله عملكم ስራችሁን አላህ ያያል ወረሱሉሁ በሐያታቸው ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ያያል ወልሙእሚኑን ሙእሚኖች ጎረቤቶች صاحቦች ያያሉ ስሩ ብለህ በላቸው ይላል ስራ የፈቱ ሰዎች የጭንቀት ባለቤቶች እነሱ ናቸው የሐዘን ባለቤቶች እነሱ ናቸው አላህ Subhanahu Wa Ta'ala የማይንቀሳቀሱ ሰዎችን አይወድም የሚዘፈዘፉ ሰዎችን አላህ አይወድም hatta ሙናፊቆችን አላህ Subhanahu Wa Ta'ala ምን ይላል ሌሎች ሙእሚኖች በአላህ መንገድ ወደ መታገል ሲወጡ ዳዕዋ ሲያደርጉ ቁርአን ሲቀሩ ሰዎችን ወደ መልካም ሲጋብዙ ከዚህ ሁሉ መልካም ስራ ወደ ኋላ ያፈገፈጉ የተቀመጡ ሰዎችን ለኢስላም ፍትህን ለኢስላም ፈረጅን የማይመኙ ሙናፊቆችን አላህ ረዱ ቢአን የኩኑ መዐል ኸዋሊፍ ይላል ረዱ ወደዱ እነሱ ተመኙ ቢአን የኩኑ መዐል ኸዋሊፍ ኸዋሊፍ ጀምዑ ኻሊፈትን ጀምዑ ፋዒለትን ፈዋዒል رضوا بأن يكونوا مع الخوالف بحيض بوليد برجنا بيت وسط كقرط سيتوش غا مقمط ነው የፈለጉት ይላል لا اله الا الله ስለዚህ ለአእምሮ ለዚህን በጣም ከባዱ አጋጣሚ ከባድ ነገር ማለት አእምሮ ስራ የፈታ ጊዜ ነው ስራ የማይሰራ ሰው በጣም ከባድ ሁኔታ ውስጥ ነው ያለው ፋሪግ ሆነ አእምሮን የማያሰራ እጁን የማያሰራ እግሩን የማያሰራ አካሉን የማያሰራ ዝም ብሎ ተቀምጦ ነገሮችን የሚያወጣ የሚያወርድ እንዲሁ የባለፈውን ነገር የሚያመጣ ለወደፊትስ እንዲህ ብሆን እንዴት ሆናለሁ ብሎ ዝም ብሎ የሚጨነቅ ያለ ስራ ሰው ምሳሌው እንደዚህ ነው ልክ መሪ እንደሌላት ነጂ እንደሌላት ዝም ብላ እንደምትሽከረከርና አንዴ ወደ ግራ አንዴ ወደ ቀኝ እንደምትውለበለብ አይነት መኪና ነው ባጭሩ اذبح الفراغ بسكين العمل ይሄን ፈራግ ይሄን ረፍት በስራ ቢላ እረደው ምን ማለት ነው ስራ መስራት ለፈራግ የጭንቀት መንስኤ ለሆነው ስራ መፍታት መገላገያ ቢላ ነው ስራ መስራት ስለዚህ በአለም አብዛኛው ጠቢብ አብዛኛው ዶክተር ጭንቀት ውስጥ ላሉ ሰዎች ችግር ለሚያገላብጣቸው ሰዎች የሐሳብ ችግር ምን ይላሉ ስራን ስሩ ስራን ፍጠሩ ይላሉ እንደውም አንዳንድ ሰዎች መስራት የሰዓዳ ምንጭ መሆኑን የተገነዘቡ በትርፍ ጊዜያቸው እንኳን ይሉና መዶሻን ይዘው ምስማርን ይዘው በዛ ይቀጠቅጣሉ ይመግዛሉ ይቦርሻሉ ከዛን ሰዓዳን ያገኛሉ ነብዩ ሰለላሁ ዐለይሂ ወሰለም ሲገነቡ ከሰሃቦቻቸው ጋር ሆነው መስጂዱን ሲገነቡ ከጭቃ የተሰራ ብሎኬትን ሲያመላልሱ ድንጋይን በትከሻቸው አድርገው ሲያመላልሱ ነብዩ ሰለላሁ ዐለይሂ ወሰለም ነሺዳን ይሉ ነበር ስራን መስራትህ እረፍት የሚባል ነገር ራስን ማሳጣትህ እረፍት ማለት ምንድነው ለትንሽ ጊዜ ያስፈልጋል ግን ዝም ብሎ መተኛ እግርን ዘርግቶ ያለ ምንም ስራ መዘፍዘፍ ይሄ የጭንቅ መንስኤ ስለሆነ ከዚህ ልንላቀቅ ይገባል ለምን ሰዓዳን ለማግኘት አስረኛው ርዕስ قضاء وقدر ይላል قضاء ማለት ፍጻሜው ነው قدر ማለት ደግሞ አላህ የጻፈው ነገር ነው አቡ በክር አልጀዛኢሪ الشيخ أبو بكر الجزائري እንዴት ይመስሉታል እንዲህ ይላሉ ስለ قضاءና ስለ قدر
አንድ ግንበኛ አንድ አርኪቴክት አንድ ዲዛይን የሚያወጣ ሰው የህንጻ ዲዛይን የሚያወጣ ሰው ህንጻውን ከመስራቱ በፊት ወረቀት ላይ የዛን ዲዛይን ያወጣል ከዛ በኋላ በዛ ዲዛይን መሰረት ያንን ህንጻ ይሰራል ወሊላሂ المثل الاعلى አላህ በሰዎች አይቀየስም ግን ቀዳና ቀደር ለሰዎች እንዲገባ በዚህ መልኩ መሰሉትና አላህ Subhanahu Wa Ta'ala ይሄንን ፍጥረተ ዓለም ወደዚህ ከማምጣቱ በፊት ይሄ ፍጥረተ ዓለም በምን መልኩ ማለፍ እንዳለበት አላህ ዲዛይን አውጥቷል አላህ ቀደር ጽፏል አጽፏል አላህ Subhanahu Wa Ta'ala አዞ እንዲህ ብለህ ጻፊያ ቀለም በዛ መሰረት አላህ Subhanahu Wa Ta'ala እዚህ ፍጥረተ ዓለም ላይ እዛ የተቀደረ ነገር እንዲፈጸም ያደርጋል ግን እኛን በስራ አዞናል ሰበብ በማድረስ አዞናል አላህ Subhanahu Wa Ta'ala